ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትትረፍረፍ በያላችሁበት አላህ ይጠብቃችሁ። እና እንዴት ናችሁ? ዛሬ የልጆች ልብስ ላሳያችሁ እስቲ። ልጅም ያላችሁ የወንድምም ልጅ አላችሁ፣ በቃ ስጦታ ምናምን መስጠት ከፈለጋችሁ እና ከስደትም ሄዳችሁ ልጅ መውለድ ከፈለጋችሁ ታምራለች። ለልጆች ስጦታ ከፈለጋችሁ ታያችኋል። 65 ብር ለሰርግ ለምናምን ለስጦታ አያምሩም? እነዚህ ሲያምሩ የልጅ የትላልቅ ልብስ ይሻላል። እነዚህ ደግሞ ለብርድ ለምናምን ለልጆች። እዚህ ጋር ደግሞ ጅንስ አለ። እዚህ ጋር ደግሞ ገና ለዚህ ለ7 አመት ልጆች ለምናምን ደስ ይላል። ልጅ ወልዳችሁ ብቻ ከነሱሪዋ አታምሩ? ስንት መሰለቻችሁ? 45 ብር ግን ታምራለች ለሰርግ ለምናምን። እዚህ ደግሞ ሂጃቦች ናቸው። ስሙ ቢጃማዎች ቢጃማ ሳይሆኑ ጉርድ ዝም ብሎ እነዚህ እንኳን ለህንዲ ለምናምን የሚሆን ነው። ቀበቶ በወርቅ አይነት እቺ ደግሞ ከነ ቦርሳዋ ስታምር ጉድ! ሁሉ አማርሽን ገበያ ታውጣታሉ። ለህፃኖች በጣም ነው የሚያምሩት። እዚህ ደግሞ ታይትል ለፈስታን ምናምን አላባሽ። እቺ ደግሞ ለህፃን ልጆች 18 ብር ታይቻል። እዚህ ደግሞ ለወንዶች ምናምን ናቸው። የቀረጽኩ አይደለም ለካ። እነዚህ ደግሞ በጣም ነው የሚያምሩት። እነዚህ ለወንዶች ቁምጣ በጣም ነው የሚያምሩት። ስንት መሰላችሁ? እዚህ ጋር አይናገሩም። እነዚህም በጣም ነው የሚያምሩት ለወንዶች ለመዘገነጥ። ይሄ ራሱ በጣም ነው የሚያምረው ለብርድ። ሱሪ ያለው በነገራችን ነገሩ ብቻውን ነው። एक दो हैंगर उधर डाल के रखे በጣም ነው የሚያምሩት። ግን ርካሽ ነው በእውነት። ግን ደግሞ አወፋፈሩ ነው ያስደንገሩኝ። እዚህ ደግሞ የሴቶች ናቸው። እንደዚህ ያለ ልብስ በጣም ነው የምወደው። 20 ብር ከምር ርካሽ ነው። እዚህ ደግሞ የሴቶች ሱሪ
ጉርድ መሳይ በጣም ነው የሚያምረው ከምር። ደግሞ የውስጥ ልብሶች እነዚህ መዘነጫ ይሆናሉ ከምር። ምርጥ ቀሚስ ናት። 49 ብር ኖርማል መዘነጫ። እነዚህ ደግሞ ቢጃማዎች ስራ መስሪያ ይታያቸዋል። ስራ መስሪያ ሳውዲዎች እንዲህ ያለ ትወዳላችሁ። ሳውዲዎች ናቸው እንደዚህ ያለ የሚለብሱት። ማዳም ቀማም ፈታ ያለ ልብስ ነው ይመቸኛል ከምር እንደዚህ ያለ። እቺ ደግሞ ሱሪ ለብርድ እነዚህ ያሳየኋችሁ ሱሪዎች ያምሩ። እና የማዳም ቅመሞች ይመስላል። ለልጆቻችሁ ከስደት ስትሄዱ የምትገዙ ልብስ ሰያት የማዳም ቅመሞች የሚገርም ልብስ። ይሄ ቢጃማ ራሱ ሲያምር ላይ ይታይሻል። 50 ብር በዚህ አለ። ፈታ ያሉ ለሴቶችም አሉ። ልብስ ደግሞ በጣም ነው የሚያምረው። ከምር ነው የምላችሁ። 70 ብር አባያ አያምርም? 70 ብር ይታያችኋል። በጣም ነው የሚያምረው አባያ ታያችኋል። እነዚህ ራሱ ማለት ነው ወላሂ ለሀገራችን እንዴት እንደሚያምሩ ውፍር ያሉ በእውነት ሲያምሩ። አባያ ራሱ እንዴት አማያምሩ። ወይኔ ጉዴ! ዛሬ 60 ብር ይታያችኋል። አያምርም? እንደው ቆይ ማገዛለሁ ካምር። እነዚህ አሁን ለስጦታዎች 60 ብር በክፍቱም አለ። በክፍቱም አለ በሙሉም አለ። ከምር ሲያምሩ። እጅጋቸው ደግሞ ከንዶራም አለላችሁ 60 ብር። ከምር ይሄ ልብስ ስፔሻል እና እንዴት ናችሁ? ደህና ናችሁ? የሴት ጃቡሪ እንኳን አይሆነንም ለኛ። ይሄ ደግሞ ማለት ነው ከምር ይሄ ሲያምር ማለት የሆነ ቆዳ ነው፣ አርቲፊሻል አይደለም። እነዚህ ራሱ ታይቷል። 5 ብር 50 ብር 5 ብር ብያለሁ። ሻንጣ ጫማ ላሳያችሁ ደግሞ። ወይኔ ጉዴ ሲያምር! ተመልከቱ። እነዚህ አያምሩም? እነዚህ ደግሞ እቺ ከምር ስትነኳት ራሱ ትለሰልሳለች። ዋው!
በጣም ነው የሚያምሩት ከምር በጣም